BYD E2 ትንሽ ግጭት ደርሶባት ነው የመጣችው። እንደምታዩት መኪናዋ አዲስ መኪና ነች። ግጭቷ ይሄን ይመስላል። እዚህ ፓራውልቱና ኮፈኗ ላይ እንዲህ ተገጭታለች። እንግዲህ በኋላ ጨርሰን ደግሞ ምናሳያችሁ ነው። እዚህ ጋር እንደዚህ ሆነች ፓራውልቷ ኮፈኗ አድርገን ቀብተን ቆንጆ አድርገን እናሳያችኋለን። ቀለም ለየ ምናምን የለም እኛ ጋር። ከኋላም ትንሽ ኩርኩም ነበራት። ይሄ ማይካውን ነቅለን በእንዲህ አይነት መልኩ አስተካክለናታል። ቀለሟም እንደምታዩት ቆንጆ ተደርጋ ተቀብታለች። ይሄን ጽሁፉን አንስተነዋል። ቢውልድ ዩር ድሪምስ የሚለውን እሱን ቀብተን ዲያሳምረን ቆንጆ አድርገን ቀብተናታል። እንደምታዩት ቀለሟም ቆንጆ ነው። ከኋላ ብዙ ጊዜ ኩርኩም አያጣቸውም እነዚህ መኪኖች። እስቲ ኮሜንት ስጡበት። እንደምታዩት ያው ጽሁፉን አንስተናት ከኋላ ሙልጭ አድርገን ቀብተን ቆንጆ ሆናለች። ጽሁፏን አንዳንዷን ስንጽፍ በዚህ በሌዘር ማሽን ተጠቅመን ቢውልድ ዩር ድሪምስ የሚለውን ጽሁፍ እንደምታዩት በእንዲህ አይነት መልኩ ቁጭ አድርገናታል። ጂነሽ ሌዘር ማሽኗ በዚች ማሽን ተጠቅመን ቀጥ አድርገን ልኳን ጠብቀን ቆንጆ አድርገን ጽፈናታል። እንግዲህ ላይክ፣ ኮሜንት፣ ሼር እያደረጋችሁ ስራችንን ወሬ አይደለም ከስራ ጋር ነው። እኛ ጋር ወሬ ብቻ አይደለም ከስራ ጋር እንደምታዩት ቆንጆ አድርገን ሰርተናታል። በጣም ደስ ብሎት ባለቤቱም ደንበኛችን ደስ ብሎት ነው የሄደው። ስራችን እያያችሁ እንግዲህ ጎራ ማለት ነው። ስልካችን ባዮ ላይ ያለ እየደወላችሁ ብቅ ብቅ በሉ። ጥሩ ጸባይ ከጥሩ ስራ ጋር እናስተናግዳችኋለን። እናመሰግናለን። መልካም ጊዜ፣ መልካም የትንሳኤ በዓል። ቻው። እናመሰግናለን።